ሁለት አይነት መናፍቅ ነው ያለ። አንደኛው ጸረ ማርያም ይባላል፣ ሁለተኛው ደግሞ ማርያማውያን ይባላል። ማርያማውያን የሚባሉ እመቤታችን እናመልካለን የሚሉ መናፍቃን በቤተ ክርስቲያን ታሪክ ተነስተው ተወግዘዋል። ያስወግዛል ሁሉ ማለት ነው። እመቤታችን አምላክ የሚል መስቀልን አምላክ የሚል ታቦትን አምላክ የሚል ፈጽሞ የለም ቢል እንኳን የተወገዘ። ድንግል ማርያምንም የሚያመልክ የለም። የምናመልከው ኢየሱስ ክርስቶስን ነው። ታቦቱን ታመልካላችሁ ቢሏችሁ እንኳን አንድ ነገር ልንገራችሁ፣ ይሄ ግልጽ ነው። እኛ ለእናንተ ሸሽገነው መናፍቃን ለእናንተ ከሚነግራችሁ እኛ ነግረናችሁ ለእነሱ መልስ ብትሰጡ ይሻላል። ታቦት ሲቀረጽ ከታቦቱ ላይ ታቦት ተሸክሞ ሲወጣ እልል ትላላችሁ አይደል? ልንገራችሁ፣ ታቦት ሊቃነ ጳጳሳት ነው የሚባርኩት። ከታቦቱ ላይ የሚጻፈውን ጽሑፍ ልንገራችሁ። ምንድነው የሚመስላችሁ? ከመለስሙ ለግዚእነ ኢየሱስ ክርስቶስ ይስግድ ኩሉ ብርክ ዘውስተ ሰማይ ወዘውስተ ምድር ወዘበታይት ያለ ምድር። ለኢየሱስ ክርስቶስ ስም በሰማይና በምድር ከምድር በታች ያለ ፍጥረት ሁሉ ሊሰግድ ይገባል። ከታቦቱ ላይ የሚጻፈው ጽሑፍ ነው። እስኪ በሉላችሁም ለኢየሱስ ክርስቶስ ስም በሉ። በሰማይና በምድር ከምድር በታች ያለ ሁሉ ምን ሊል ይገባል? ሊሰግድ ይገባል። አሁን ምን ሰግደው በታቦቱ ላይ ላለው ለማን ነው? ለኢየሱስ ክርስቶስ ስም ነው የምንሰግደው። ለዚያ ነው የምንሰግደው። ለታቦት ታቦቱ እንጨት ነው፣ መስቀሉ እንጨት ነው፣ ምናምን እንጨት ነው የሚላለ እኛ ብረት ነው አላለ። አዎ እንጨት ነው፣ ግን የተቀደሰ እንጨት፣ የተባረከ እንጨት ነው፣ እግዚአብሔር ስም የተጻፈበት እንጨት። ለዚያ ክብር እንሰጣለን። ከእንጨት ይቀረጻል። አዎ መጽሐፍ ቅዱስ የተጻፈ ነው። ከማይነቅዝ እንጨት ስራው ቀረጸው ታቦቱን እኔ ጽፍበታለሁ ይባረካል ተብሎ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ቅዱስ ሥጋና ክቡር ደም እንድንፈትትበት እንድናቀርብበት የተሰጠ መሠዊያ ነው። ያን የምናቀርብበት ነው። የክርስቶስ ሥጋና ደም ለመቀበል የተሰጠ ነው እንጂ ታቦት አናመልክም። ከቃሉ ጋር ናችሁ። የምናመልከው ማንን ነው? አቤት። ስለዚህ ይልቁንም እነሱን ከጣዖት ተጠንቀቁ እንላቸዋለን። እነሱን ራሳቸውን ከጣዖት ተጠንቀቁ። እናንተ ናችሁ እንጂ የማታመልኩ እንጂ ወንጌልን እየሰበክን ነው ይላል እያንዳንዱ መናፍቅ። ቅዱስ ጳውሎስ ምን አለ? ወደ ልዩ ወንጌል የሚወስዷችሁ ሰዎች አሉ አለ። እስኪ ወደ ልዩ ወንጌል በሉ። ልዩ ወንጌል ማለት ሰዎች ወደ ገዛ ፈቃዳቸው የሚወስዱት ወንጌል ነው። ሳምንት አብዛኞቻችሁ የምትሰሙት አንድ ነገር አለ። በተለይ ተዋህዶ ልጆች ኢየሱስ ክርስቶስ ጌታ ነው እስቲ እንስበካችሁ የሚሉ የመድረክ ኮሜዲያን በልብሳቸው በሚለብሱት ሱፍና በሚነዱት መኪና ራሳቸውን የሚለኩ ሰዎች አሉ። በጣም የወረዱ ሰዎች ማለት ነው። እና ከነሱም መካከል ብዙዎቹን ትመለከታላችሁ። ኢየሱስ ክርስቶስን እንስበካችሁ የተዋህዶ ልጆች የሚሉ ማለት ነው። በየመንገዱም ስትሄዱ ጌታን ተቀበሉ የሚሏችሁ ሰዎች አሉ። እኔ በጣም ነው የሚገርመኝ። ምክንያቱም ለኦርቶዶክሳውያን ኢየሱስ ክርስቶስን የሰበኩልን የመድረክ ኮሜዲያን አይደሉም። ስለ ኢየሱስ ክርስቶስ ለእኛ የነገሩን ስለ ኢየሱስ ክርስቶስ አምላክነትና ጌትነት የነገረኝ ሐዋርያ እነ ቅዱስ ጳውሎስ እነ ቅዱስ ጴጥሮስ ናቸው። በደማቸው ጠብታ እንኳ ክርስቶስን ያልካዱት በሞት ፊት ሞትን ንቀው ስለ ሕይወት የሰበኩት ጀግና አባቶቻችን ናቸው ክርስቶስን የሰበኩት። በዚህ ሰዓት ላይ በዚህ ጊዜ ላይ እንደው ችግር ቢመጣ ኢየሱስ ክርስቶስንና ሰይፍን ቢባሉ ያለምንም ኢየሱስ ክርስቶስን እንደሚክዱ እያወቁና እያወቅንም ጭምር በእነሱ የምንወሰድባቸው ነገሮች ይገርመኛል። እና እንደው የአባቶቻችንን ነገር ባለማወቃችን ምክንያት የአባቶቻችንን ትምህርት የአባቶቻችንን ቅድስና የአባቶቻችንን በረከት ባለማወቃችን ምክንያት የመድረክ ኮሜዲያን ኢየሱስ ክርስቶስ እኮ ጌታ ነው ንስቲ ስለ ጌትነቱ እንንገራችሁ ሲሏችሁ ጆሮ ትሰጣላችሁ። አስቀድመውና አባቶቻችን እነ ጳውሎስ በሮማ አደባባይ እንኳ ሰይፍ ተሰይፎ ቢጠብቃቸው ከኢየሱስ ክርስቶስ ፍቅር ማንም የሚለየን የለም፣ ረሃብም ቸነፈርም ሰይፍም ሞትም የትም ነገር ቢመጣ ከክርስቶስ ሊለየን አይችልም እያሉ በካህዲያን አደባባይ እንኳ ክርስቶስን ከፍ አድርገው የሚሰብኩ ጀግና አባቶቻችን ናቸው የኛ ሰባኪዎች። ወንህነሰ ንሰብክ ክርስቶስ ሀዘ ተሰቅለ፣ እኛ የተሰቀለውን ክርስቶስን እንሰብካለን እያሉ ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 23 ላይ እንደገለጠና እንዳስተማረን ማለት ነው። ሌሎቹንም ደግሞ ብትሄዱስ በዘመነ ሊቃውንት በ3ኛው መቶ ክፍለ ዘመን የተነሱ እነ ንጉሥ ዲዮቅልጥያኖስ በዘመናቸው ጆሮአቸውንም እግራቸውንም እጃቸውንም ቆርጠው በቅርጫት ላይ አስቀምጦት ቶማስ ዘመራስ የተባለ ቅዱስ በቅርጫት ላይ አስቀምጦት ኢየሱስ ክርስቶስን ካድ ብሎት እምቢ ቢለው
እግሩንም እጁንም ጆሮውንም ቆርጦ በቅርጫት ቢያስቀምጠው ኢየሱስ ክርስቶስን ከመስበክ አልቦዘነም ነበር። በ3ኛው መቶ ክፍለ ዘመን የቅድስት ህሌኒ ልጅ ንጉስ ቆስጠንጢኖስ በነገሰም ሰዓት ላይ ስለ ኢየሱስ ክርስቶስ እስቲ መስክሩልን ሰበኩልኝ ብሎ ሲጠይቃቸው ይህ ንጉስ ቆስጠንጢኖስ በጠየቀ ጊዜ ቶማስ ዘመራስ በተቀመጠበት ቅርጫት ሆኖ እግሩም የለም እጁም የለም ጆሮም የለም ሁሉ ነገሩን ለክርስቶስ በሞት ፊት ሞትን ንቆ አካላቶቹን ለስሙ ብሎ ገብሮ ኢየሱስ ክርስቶስን አሰምቶ ቢናገር ንጉስ ቆስጠንጢኖስ በተቀመጠበት ዙፋን ይናጥ ነበር ይላልና የአባቶቻችንን የክርስቶስን ፍቅር እንዴት እንደገባቸው የክርስቶስን እንዴት አድርገው እንደሚሰብኩ ስለ ክርስቶስ እንዴት አድርገው እንደሚናገሩ እኛ በዚህ ዘመን ያለን ልጆቻቸው ትላንትና ያስተማሩትን ትምህርት ባለማወቃችን ምክንያት ዛሬ ማንም እየተነሳ ኢየሱስ ክርስቶስን ልስበካችሁ ሲለን ጆሮአችንን መስጠታችን ይገርማል። ከዛም ባለፈ ደግሞ አሁን በዚህ ዘመን ላይ የነ ቅዱስ ጳውሎስና የነ ቅዱስ ጴጥሮስን ስልጣን ተከትለው የሚሰብኩ የአውደ ምህረቱ ልጆች እንዴት ላላችሁ እየተባሉ የሚሰደቡበትም ዘመን ደርሰ። ሰላም ተወዳጆች እንዴት ናችሁ? ጠፋ ብለን ነበረ ተመልሰናል። አንዳንድ ጊዜ እንደዚህ ሲባል ልትሰሙ ትችላላችሁ። የሆነ ዘመን ላይ የጀመረ ቤተ እምነት ውስጥ ያሉ ሰዎች ያ ቤተ እምነታቸው እዛ ዘመን ላይ ገና የጀመረ ሳይሆን የሪፎርሜሽን እንቅስቃሴ ነው ሲሉ ልታደምጡ ትችላላችሁ። ማለትም ክርስቶስ ኢየሱስ ቤተክርስቲያን ከመሰረታት በኋላ ከሆነ ዘመን በኋላ ቤተክርስቲያን ወደ ተሳሳተ መንገድ ውስጥ ገብታ ወደ ተሳሳተ መንገድ ውስጥ መሄድ ጀምራለች። ስለዚህ እንደገና ወደ ሐዋርያዊ እምነት ወደ ቃሉ እንመልሳት ብለው የተነሱ ናቸው ማለት ነውና እንደዛ ነው ብለው ነው የሚያስቡት ማለት ነውና ይሄ ግን ምን ያህል ከባድ ምንፍቅና እንደሆነ ግልጽ እናድርግ። በመጀመሪያ የምናወራው ስለምንድነው? ስለ ቤተክርስቲያን ነው። ቤተክርስቲያን ተሳሳተ መንገድ ሄዳለች። እንደገና ቤተክርስቲያን ምንድናት የሚለው መጽሐፍ ቅዱስን ስናነብ ደጋግመን የምንጠቅሰው ጥቅስ አለ። ቆላሲስ ላይ ያለው ቆላሲስ ምዕራፍ 1 ቁጥር 18 ላይ ቅዱስ ጳውሎስ እርሱም የአካሉ ማለትም የቤተክርስቲያን ራስ ነው ይላል። ክርስቶስ ኢየሱስ የቤተክርስቲያን ራስ ነው። ይቺን ቤተክርስቲያን ቅዱስ ጳውሎስ ምን ብሎ ነው የገለጻት? አካሉ የራሱ አካል ቤተክርስቲያን የራሱ አካል ናት እና እርሱም ደግሞ የእርሷ ራሷ ነው። ክርስቶስ ኢየሱስ የቤተክርስቲያን ራስ ነውና ይህ ራስ የሆነላት ኢየሱስ ክርስቶስ ለቤተክርስቲያን የገባላት ቃል አለ። የገሃነም ደጆች እንኳን አይችሏትም። ለምንድን ነው ይሄንን የተናገረው? ምክንያቱም እርሱ ለዘላለም ከእርሷ ጋር ስለሆነ በፍጹም የገሃነም ደጆች እንኳን ሊያጠፏት እንደማይችሉ። የገሃነም ደጆች እንኳን ሲባል ምንም አይነት ነገር ቤተክርስቲያንን እኔ ጠብቃታለሁ እያለ ነው። ለዘላለም ጥበቃው ለዛም ነው ራሱም ለዘላለም ከኛ ከቤተክርስቲያን ጋር እንደሚሆን የነገረን። ስለዚህ ለዘላለም እጠብቃታለሁ እያለው ቅዱስ ጳውሎስ በኤፌሶ መልእክቱ ምዕራፍ 5 ላይ ከቁጥር 25 ጀምሮ ስለ ባልና ስለ ሚስት ሲናገር ባል ሚስት ሊጠብቃት እንደሚገባ ሲናገር ክርስቶስ ኢየሱስ ለቤተክርስቲያን ያደረገላትን ነገር ይናገራል። ለክርስቶስ ኢየሱስ ቤተክርስቲያን እጮኛው ሙሽራው እንደሆነ ሲጀመር መጽሐፍ ቅዱስ ላይ ተጠቅሷልና ክርስቶስ ኢየሱስ ለሰው እንኳን የታዘዘው ትእዛዝ ሰው ሚስቱን እንዲጠብቅ የታዘዘው ትእዛዝ ክርስቶስ ኢየሱስ ግን ቤተክርስቲያኑ ሊጠብቅ አልቻለም፣ ሙሽራው ሊጠብቅ አልቻለም ብሎ ማሰብ ነው። ይሄ ክርስቶስ ኢየሱስ ራስ የሆነላትን አካሉ ሊጠብቃት አልቻለም። ለዘላለም ሊያነጻት ቃሉ ሊጠብቅ የገሃነም ደጆች እንኳን አይችሏትም ያለ ጌታ በፍጹም ቃሉ ሊጠብቅ አልቻለም። ቤተክርስቲያን ማስተዳደር ከስህተት አንጽቶ መጠበቅ አልቻለም። ወደ ተሳሳተ መንገድ የሆኑ ሰዎች ይዘዋት ሄደዋል የሆነ ዘመን ላይ። ስለዚህ እኛ እንደገና እንመልስ። መጀመሪያ ላይ ገና ልክ ሐዋርያትን ሲመሰርት ወደ ነበረው አስተሳሰብ ክርስቶስ ኢየሱስ ያስብ ወደ ነበረው ወደዛ እንመልስ ማለት ነው። ፈጽሞ እጅግ በጣም ትልቅ ምንፍቅና ማለት ነው። ለዚህም እኮ ነው በዚህ ምንፍቅና ውስጥ ፈጽሞ ክርስቶስ ኢየሱስ ሊገኝ ስለማይችል ይሄ ምንፍቅና ከተጀመረ በኋላ በጣም በርካታ በትንተን እምነቶች የሆኑት ማለት ነው። እና እነርሱ ራሳቸው ባክ ቱ ዘ ኦሪጂን ያስፈልጋቸው ማለት ነውና ባክ ቱ ዘ ኦሪጂን ብለው የተነሱ ሰዎች ራሳቸው ባክ ቱ ዘ ኦሪጂን ወደ መጀመሪያው መመለስ ያለባቸው ለዚህ ነው። ስለዚህ እነሱን እነዚህ እንላቸዋል። እናንተ ራሳችሁ ባክ ቱ ዘ ኦሪጂን ኢየሱስ ክርስቶስ ቤተክርስቲያንን አንድም ማፍታ እርሱ ብቻ አይደለም እኮ ጭራሽ መንፈስ ቅዱስን ልኮላት ለቤተክርስቲያን የላከላት መንፈስ ቅዱስ ስራውን አቁሞ ነው የሆነ ዘመን ላይ ሰዎች ወደ እውነት የሚመራት መንፈስ ቅዱስ ታቶ ነው ወደ ስተት የሄዱት። ስለዚህ እናንተ ራሳችሁ ባክ ቱ ዘ ኦሪጂን ባካችሁ። ዮሐንስ አፈወርቅን የሴት ብልት ሳም ብላ አሳመችው። የወር አበባ የታያትን ሴት ቤተክርስቲያን በመምጣት ዘቅዝቃችሁ ስቀሏት። ከመስቀላችሁ በፊት ግን ጭኗን ከፍታ ትተኛ። ቅዳሴ የመጣው ምእመን ሁሉ በሙሉ ምራቃቸውን በአፍረት ይህንን ቪዲዮ ብዙዎቻችሁ አይታችሁታል አድምጣችሁታል ብዬ አስባለሁ። ታምረ ማርያም ላይ ዮሐንስ አፈወርቅ የሚባል የሴትን ሀፍረተ ስጋ ሳመ ብሎ ተአምር ተጽፏል። ምን አይነት ጉር ነው ብለው የኦርቶዶክስን መጽሐፍ ለማንቋሻሽ ያደረጉትን ነገር ብዙዎቻችሁ ያያችሁት ይመስለኛል። እንግዲህ እዚህ ላይ የምታዩት የተአምር መጽሐፍ በ1988 ዓ.ም የታተመ
ተአምረ ማርያም ነው። ይሄ መጽሐፍ ምንድነው የሚለው ትክክለኛ ነገሩ እንዴት ነው እነሱ ያሉትስ እዚህ ላይ ያለ የሚለውን አጠር አድርገን ለማየት እንሞክራለን። እንግዲህ እነሱ ያሉት ሳመ የሚለው እዚህ በ1988 የታተመው መጽሐፍ ላይ የለም። ነገር ግን እነሱ የሚሉትን ከታሪኩ ጋር እየወሰድን ከታሪኩ ጋር እያስተያየን ዮሐንስ አፈወርቅ ያደረገው ነገር ሀፍረት ነው ወይስ ትክክል ነው የሚለውን አጠር አድርገን ለማየት እንሞክራለን። እንግዲህ እነሱ ያሉት ወይንም ማስረጃ ያቀረቡት ነገር ምንድነው? ከሁለት ተፈረደባት ሴት ቀርቦ እኔስ እግዚአብሔር ከሴት በስጋ እንደተወለደ አምናለሁ እያለ ሀፍረተ ስጋዋን በአፉ ሳመ ይላል። እንግዲህ ዮሐንስ አፈወርቅ ከዚህ ጋር ለዝሙት እንዳላደረገው እናያለን። ነገር ግን እነሱ አስተሳሰባቸው የዝሙት ስራቸው የዝሙት ጭንቅላታቸው በጠቅላላ የሚያስበው ዝሙት ስለሆነ ዮሐንስም አፈወርቅ ያደረገው ነገር ዝሙት መስሏቸው፣ ምክንያቱም ሰው እንደራሱ ነው ሰውን የሚያየው ይባል የለ እንደዛ እያሰቡት ማለት ነው። ነገር ግን እዚህ ጋር እንደሚናገረው ከሆነ ምንድነው የሚለው? እግዚአብሔር ከሴት በስጋ እንደተወለደ አምናለሁ እያለ ሀፍረተ ስጋዋን ሳመ ነው የሚለው። ዮሐንስ አፈወርቅ ይህንን ለምን አለ? ይህንንስ ለምን ሊያደርግ ቻለ የሚለውን ወደ ኋላ መለስ ስንልና ታሪኩን እናያለን። አንድ የቤተክርስቲያን ፍቅር ያደረባት ሴት ነበረች። ያቺም ሴት ለቤተክርስቲያን ካላት ፍቅር የተነሳ የወር አበባ በምታይበት ሰዓት ወደ ቤተክርስቲያን ትገባለች። የዛን ጊዜ እንግዲህ ለየት ያለ ነገር ወደሷ ይመጣል፣ ለየት ያለ ብርሃን ማለት ነው። በዛን ጊዜ ሰው ይደናገጥና ወደ ንስጥሮስ ይወስዷታል። ንስጥሮስ ማለት ከሃዲው ማለት ነው። እሱም ዛሬ ለየት ያለ ነገር ባንቺ ላይ ታይቷል፣ ምን በድለሽ ነው፣ ምን ኃጢአት ሰርተሽ ነው ብሎ እንግዲህ ይህችን ሴት ይጠይቃታል። ይህችን ሴት ለንስጥሮስ ምን ብላ ተመልሳለች? እኔ ምንም ኃጢአት አልሰራውም፣ ነገር ግን ለቤተክርስቲያን ፍቅር ካለኝ የተነሳ ወደዚህ ስመጣ የወር አበባ ላይ ሆኜ ነው ብላ ለንስጥሮስ ትነግሯለች። ንስጥሮስም በጣም ተቆጥቶ ምን ይላል? ይህች ሴት የሙሴን ሕግ አፍርሳለችና ዘግዝቃችሁ እርቃኗን ስቀሏት ብሎ ንስጥሮስ ትእዛዙን ያስተላልፋል። እንግዲህ ከዚህ በኋላ የተናገረው ንስጥሮስ እስቲ ልብ ብላችሁ አድምጡልኝ። እግዚአብሔር ከማርያም ከዚህ ስጋ ቢወለድስ ኖሮ በማርያም ምክንያት የሴቶች ሁሉ ኃጢአትን በነጻ ነበር ብሎ እየተጠራጠረ ክህደትን ማስተላለፍ ይጀምራል። ከዚህ በኋላ ንስጥሮስ ምን አለ? ህዝቡ ሁሉ ወደ እርሷ ቀርበው ለልደቱ ክብርና ምስጋና መመለክ የሚግባውና እግዚአብሔር በስጋ ከሴት የተወለደ የሚያምን ልዩ ይሁን እያሉ ምራቃቸውን በአፍረተ ስጋ ላይ ጢቅ ይሉባት ዘንድ አዘዛቸው። እንግዲህ እዚህ ጋር ንስጥሮስ ምንድነው ያዘዘው? ወልድ ኢየሱስ ክርስቶስ በዚህ አፈ ማህፀን በዚህ አፍረተ ስጋ ተወለደ የሚል ካለ የተለየ የተወገዘ ይሁን። እዚህ ሴት ላይም አፍረተ ስጋዋ ላይ ምራቃችሁን ትፉባት ብሎ እንግዲህ ንስጥሮስ ለህዝቡ ያውጃል ማለት ነው። በዛን ጊዜ እዛ አካባቢ አንድ ጤርዜቤጤር የሆነ ዮሐንስ ነበር። ጤርዜቤጤር ማለት ቄስ ማለት ነው። ያንን ተመልክቶ ይህችን ሴት ምን ብሏታል? አንቺ ሴት ስለ አንቀጸ ስጋሽ መከሰት አትፍሪ ይላታል። ከዛ በኋላ ዮሐንስ አፈወርቅ የንስጥሮስ ክህደት ትክክለኛ ለመሆኑ ሲናገር ምን አለ? ስለዚህም ነገር እግዚአብሔር ከሴት በስጋ እንደተወለደ እያመንኩ ለዚህ አንቀጸ ስጋ በዚህ ብዙ ሕዝብ ፊት ታላቅ ክብር ከምሰጠው በቀር ላወግዘው አይገባኝም። እኔ ሰው በሚወለድበት ማህፀን እግዚአብሔር እንደተወሰነ አምናለሁ። የሰው ልጅ በሚወለድበት ማህፀን እግዚአብሔር ወልድ ኢየሱስ ክርስቶስ እንደተወለደበት አምናለሁ ብሎ ንስጥሮስ የካደው በስህተት የተሳሳተ አካጋድ እንደሆነ ተናገረ። እንግዲህ እናንተ ምንድነው ያላችሁት? እንደ ዝሙት ነው ያሰባችሁት። ምክንያቱም አይምሮአችሁ የሚያስበው ዝሙት ስለሆነ፣ ስራችሁም ዝሙት ስለሆነ፣ ሁሉ ነገራችሁ ከዝሙት የተያያዘ ስለሆነ ሰው እንደራሱ አይደለ ሰው የሚያስበው። እናንተም እንደራሳችሁ አድርጋችሁ ዮሐንስ አፈወርቅን አሰባችሁት። ዮሐንስ አፈወርቅ ግን እንደዚህ አላደረገም። እንደናንተ በዝሙት ሳይሆን ወልድ ኢየሱስ ክርስቶስ በዚህ አፈ ማህፀን እንደተወለደ እንደተገኘ ክብሩን ለማሳየት የንስጥሮስ ክህደት ትክክለኛ አለመሆኑን ለመናገር ሲል ወልድ ኢየሱስ ክርስቶስ የተወለደበትን አፈ ማህፀን እንደተወለደበት ለማሳየት ሳመ ይላል። ነገር ግን እዚህ ጋር ልናውቀው የሚገባ ነገር ሳመ የሚለው መሳምን ብቻ አይደለም የሚገልጸው። መሳም በመጽሐፍ ቅዱስ እንደምናየው ከሆነ ሰላምታንም እንደሚገልጽ ልብ ልንል ቆፈረው ለ300 ዓመት ቆሻሻ የተጣለበት ነገር ከተቆፈረበት ውስጥ የወጣበት በዓል ነው። ይሄ በራሱ በውስጡ በጣም ብዙ ትምህርቶች አሉት። ለሀገርም ደግሞ ስታየው አሁን ያለነው የጦርነት ወቅት ነው። የእርስ በርስ ጦርነትን የመሰለ አሰቃቂ ነገር የለም። ጦርነት በራሱ ጥሩ አይደለም፣ ግን ደግሞ የእርስ በርስ ሲሆን የትኛውም ወገን አሸናፊ ቢሆን ልብ ያቆስል። ይሄ ባለበት ሁኔታ ላይ ሆነ ስታየው ትናንት የነበረን ፍቅር አሁን እውነት እንደው ድጋሚ ይመለሳል? ትናንት አብረን ልንኖር እንደቻልነው የነበሩን ባህላዊ ሴቶች፣ የጋራ መተሳሰቦች፣ አብሮ መኖር፣ ማግባት፣ መዋለዱ ድጋሚ ሊኖር ይችላል ያሰኝ ይችላል። ምናልባት በቅርብ ዓመታት ላይ መጣ ይችላል። ግን ሌሎች አሉ ቆፍረው የሚያወጡት አሁን እየቀበርን ያለነውን አሁን ቆሻሻ እየጣልንበት ያለነውን መልካም ነገራችንን ሀገራዊ ሴታችንን ነገ ቆፍረው የሚያወጡ ሌሎች መምጣታቸው እንደማይቀር ተስፋ የሚሰጥ የአእምሮ ህመሞችን ለማስታገስ የሚነበቡ
5 የመዝሙረ ዳዊት ምዕራፎች። አንደኛ መዝሙረ ዳዊት ምዕራፍ 4፣ ሁለተኛ መዝሙረ ዳዊት ምዕራፍ 7፣ ሶስተኛ መዝሙረ ዳዊት ምዕራፍ 27፣ አራተኛ መዝሙረ ዳዊት ምዕራፍ 55፣ አምስተኛ መዝሙረ ዳዊት ምዕራፍ 56 እና 108 ብዙ ጊዜ ይነበባሉ። በተለያዩ ህመሞች ውስጥ የምትገኙ እግዚአብሔር ምሕረቱን ይላክላችሁ። አሜን። የምቀና እኔ ማርያም ትቀናለች። ምን የእሷ ስም የሚጠሩ ወንዶች ሚስት ሲያገቡ ትቀናለች። የእሷን ስም ሲጠሩ የሚቀኑ ሴቶች ባል እንዳያገቡ ትቀናለች። ለዚህ ነው በጣም ብዙዎቹ ማርያም እንወዳታለን ብለው ባል አልባ ሆነው ቆመዋል። ይህ ሰው ደግሞ ያነሳውን ጥያቄ እንግዲህ ሰምታችኋል። በታምረ ማርያም ላይ ስለ ድንግልና ሕይወት በተመሰከረበት ቅጽና ቦታ ላይ ነው ጥያቄውን ያነሳው ማለት ነው። እመቤታችን ቅድስት ድንግል ማርያም በታምረ ማርያም ላይ እንደተጻፈው አንድን ሰው የተናገረችው ንግግር አንስቶ ነው ሲናገር የነበረውና እስቲ ስለ ድንግልናዊ ሕይወትን እስቲ በመጽሐፍ ቅዱስ እንመልከት። ስለ ድንግልና ሕይወት በአዲስ ኪዳን ላይ በአንደኛ ቆሮንቶስ ምዕራፍ 7 ከቁጥር 32 እስከ 38 ላይ ሐዋርያው ቅዱስ ጳውሎስ ቁልጭ አድርጎ ስለ ድንግልናዊ ሕይወት አስፈላጊነትና መልካምነት በደንብ አድርጎ ተናግሮታል። ያገቡ ሴቶች ባሎቻቸው እንዴት ማስደሰት እንዳለባቸው ያስባሉ። ያላገቡ ሴቶች ደግሞ እግዚአብሔር እንዴት ማስደሰት እንዳለባቸው ያስባሉ። ያገቡ ወንዶች ሚስቶቻቸው እንዴት ማስደሰት እንዳለባቸው ያስባሉ። ያላገቡ ወንዶች ደግሞ እግዚአብሔር እንዴት ማስደሰት እንዳለባቸው ያስባሉ። ያገቡ እንዴት እግዚአብሔርን ማስደሰት እንዳለባቸው ሳይሆን የትዳር አጋራቸው እንዴት ማስደሰት እንዳለባቸው ያስባሉ። ከነዚህ ልቦቻቸው ሳይከፋፈሉ ግን በድንግልና ሕይወት እየኖሩ እግዚአብሔርን የሚያመሰግኑ ለእግዚአብሔርም የሚላላኩና እግዚአብሔርን በፍጹም ልባቸው የሚታመኑ ሰዎች እነሱ ይበልጣሉ ብሎ ሐዋርያው ቅዱስ ጳውሎስ ተናግሯል። እንደውም በቁጥር 38 ላይ ሄደና በድንግልና የሚጋቡ ወይም በቤተክርስቲያን በስርዓተ ተክሊል የሚጋቡ መልካም አደረጉ፣ ከነዚህ ሁሉ ግን መልካም ያደረገው በድንግልና የሚኖር ሰው ነው ብሎ ስለ ድንግልናና ስለ ምንኩስና ተናግሯል ማለት ነው። እንግዲህ እመቤታችን ቅድስት ድንግል ማርያም ቅዱስ ጳውሎስ ከተናገረው ከፍ ያለ ወይም ደግሞ ቅዱስ ጳውሎስ ከተናገረው ኃይለ ቃል የበለጠ ኃይለ ቃል አለም የተናገረችው። እመቤታችንም በዚህ በታምረ ማርያም ቅጽ ላይ ወይም ደግሞ ቦታ ላይ ይህንን ሰው በድንግልና ሕይወት እንዲኖር እመቤታችን ቅድስት ድንግል ማርያምም እንደፈለገችው እንደመረጠችው ነው ታምረ ማርያም የሚናገረው ማለት ነው። ምክንያቱም ቅዳሴ ማርያማችንም ላይ የደናግልና የመነኮሳት መመኪያቸው ስለሚል በኔ መንገድ በኔ ፋና ትሄዳለህ እኔ እረዳሃለሁ ብላ እመቤታችን ቅድስት ድንግል ማርያምም ይሄንን አድርጋለች ማለት ነውና በዚህ ታምር ላይ ስትመለከቱ ይህ ሰው ማለት የሚጠይቃት የሚለምነው በድንግልናና በንጽህና ሆኖ የሚለምን ክቡር ሰው ነው። ይህንን ክቡር ሰው ደግሞ እመቤታችን ድንግል ማርያም ታምሯን እንዲናገር ታምሯን እንዲያነብ ቅዳሴዋን ጎሳ ልቤ ቃለ ሰናይ እያለ ደግሞ ልቦና የበጎ ነገርን አወጣ እያለ ደግሞ እንዲያመሰግን ከተመረጡ ሰዎች መካከል አንደኛው ነው ማለት ነው። ምክንያቱም የእመቤታችን ታምር የሚያነቡ ሰዎች መጀመሪያ ጳጳስ ካለ ጳጳስ ያነባል፣ ከሌለ ቆሞስ ያነባል፣ ከሌለ ደግሞ መነኮሳት ያነባሉ፣ ከሌሉ ደግሞ ከካህናት ወገን የበላይ የሆኑ ደግሞ ያነባል ማለት ነው። ስለዚህ በዚህ ስርዓት ውስጥ ስለሚሄድ ይሄ ሰው ደግሞ በምንኩስና ጸንቶና ኖሮ የእመቤታችንን ተአምር የልጇን ማምላክነት እንዲመሰክር እንደመረጠችው ነው ሐዋርያው ቅዱስ ጳውሎስ ሌሎችንም በዚህ ሕይወትና መንገድ ኑሩ እንዳለ እመቤታችንም ይህንን ሰው ሴትን እንዳታገባ በድንግልናና በንጽህና ሆነ በምንኩስና ኑር ብላ ነው ታምሩ ላይ የተናገረችው ማለት። ስለዚህ ሐዋርያው ቅዱስ ጳውሎስ ከተናገረው ጨምራ ከመጽሐፍ ቅዱስ ቃል ውጪ ጨምራ የተናገረች እናት አይደለችም። ስለዚህ ታምረ ማርያም ላይ ይህንን ሰው ያለችው በድንግልናና በንጽህና ኑር። ምክንያቱም እመቤታችን ድንግል ማርያም እግዚአብሔርን ፍጹም ማስደሰት የሚቻለው ሐዋርያ ቅዱስ ጳውሎስም እንደተናገረ በድንግልና ሕይወትና ኑሮ እንደሆነ ስለምታውቅ